ነው። ሰላም የህፃናት መንደር ላለፉት 38 ዓመታት አገልግሎት በመስጠት ላይ ያለ የበጎ አድራጎት ድርጅት ነው። በዚህኛው በመንደር አንድ በምንለው ግቢ ውስጥ በርካታ አገልግሎቶች አሉ። የልጆች ማሳደጊያ፣ ዴይኬር፣ ክሊኒክ፣ ከኪንደርጋርተን እስከ ሃይ ስኩል ትምህርት ቤት፣ የሬስቶራንት አገልግሎትና የከተማ ግብርና ይገኛል። እዚህ ግቢ ውስጥ በቀን በትንሹ ከ3000 ሰው በላይ በቀን ይውላል። ለዚህ 3000 የሚያገለግል የውሃ ምንጫችን ደግሞ እስከዛሬ ላለፉት 38 ዓመታት የከርሰ ምድር ውሃ ነው። እዚህ ግቢ ውስጥ 3 የከርሰ ምድር ውሃ በተለያየ እድሜ ያላቸው ተቆፍረው አገልግሎት ላይ በመስጠት ላይ የነበሩ ሲሆን በእድሜ ብዛት እና በአካባቢው አዳዲስ ጥልቅ ጉድጓዶች በመቆፈራቸው ምክንያት የውሃ መጠን ማመንጨት መጠናቸው ከጊዜ ወደ ጊዜ እየቀነሰ ሁለቱ ሙሉ ለሙሉ ስራ አቁመው ይገኛሉ። አንድ የቀረች አለች። እሷ ደግሞ በሰከንድ 1 ሊትር ፐር ሰከንድ ሰጣለች። ስለዚህ ይሄ ከምንፈልገው 6% ብቻ የውሃ ፍላጎታችንን የሚያሟላ ነው። ውሃ ህይወት ነው። ውሃ ለኔ ህይወቴ ነው። ውሃ የተፈጥሮ ሀብት ነው። ውሃ ለኔ ህይወት ነው። ውሃ የተፈጥሮ ሀብት ነው። ለምግብ ነው፣ ለመጠጥ ነው። ውሃ ደግሞ ለልጆች አስፈላጊ ነው። ለኔ ውሃ አሁን መሰረታዊ ከሆኑት ውስጥ ውሃ አንዱ ስለሆነ ለኔም ውሃ አንዱ ከመሰረታዊ ነገር ውስጥ አንዱ ነገር ነው ማለት ነው። ውሃ ለምን አሁን ፊት ለመታጠብ፣ ገላን ለመታጠብ፣ ጥሩ ውሃ ለመጠጣት፣ ደግሞም ጤንነታችንን ለመጠበቅ። ለኔ ውሃ ገሌን እንድታጠብ፣ ልብሴን እንዳጥብ፣ ሻወር እንድገባ፣ ፊቴን እንድታጠብ። ፊት ይታጠባል፣ ገላ ይታጠባል። ውሃ ለኔ በዕለት ተዕለት ኑሮዬ በመመገበው የምጠጣው በአጠቃላይ ህይወት ነው። ውሃ ለኔ ህይወቴ ነው። ውሃ ጠጣት ማለት ነው። ውሃ ማለት ከመሰረታዊ አንዱ ውሃ ማለት ነው። ውሃ ለተለያዩ ነገሮች ይጠቀምበታል። በቃ ውሃ ማለት ለኔ የምጠጣው፣ ልብስ የማጥብበት፣ ፊት የምታጠብበት። ውሃ የለም ቢባል ይከፋኛል። ውሃ ከሌለ ከባድ ነው። ከዛ እንሞታለን። ውሃ ህይወት ነው። ከሌለ እንሞታለን። ውሃ የለም ማለት ህይወት የለም ማለት ነው። ውሃ ከሌለ እንታመማለን። ውሃ ከሌለ እንሞታለን። ለ5 ቀን ውሃ የለም ቢባል እዚህ ግቢ ህይወት ቆመሽ ማለት ነው። ውሃ የለም ማለት ቅድም እንዳልኩት ውሃ ህይወት ነው እና ምን በላው ምን ጠጣው ነገር አይኖርም ውሃ የለም ማለት። ከዛም ሲያልፍ ደግሞ ንጽህናችንን የምንጠብቅበት የለም። ትምህርት ቤትም ደግሞ አለው ይሄ ግቢና እዚህ ውሃ ጠፋ ማለት እዛ ጠፋ ነውና እዛም ትምህርት ቤት ያሉ ልጆችም እዚህም ያለነው ንጽህናችንን ማንጠብቅ ከሆነ ለበሽታ ነው የምንጋለጠው እና ይሄ ደግሞ በቃ ህይወትን የማቆም ደረጃ ላይ ይደርሳል። ከምንም በላይ ለውሃ ትልቅ ግምት እንስጥ። ውሃ ህይወት ነው። ውሃ ህይወት ነው። ስላሳደጋችሁን እንዲሁም ለኛ ብላችሁ ላደረጋችሁትን ነገር እስከዛሬ ድረስ ስላደረጋችሁልን እናመሰግናለን። ውሃ የለም የተባለ ነውና ውሃ ብትቆፍሩልን ደስ ይለናል። ያው የመጠጥ ውሃ የሚጠጣ ውሃ ግቢ ውስጥ የለም እና ውሃ የጉድጓድ ውሃ እንድቆፍርልን በትህትና እንጠይቃለን። ስለሆነም በዚህ ግቢ ውስጥ ከፍተኛ የውሃ እጥረት ተፈጥሯል። ስለሆነም አዲስ የጥልቅ ጉድጓድ መቆፈር አስፈላጊ ሆኗል። ለዚህም ደግሞ ከፍተኛ መዋዕለ ንዋይ የሚፈልግ በመሆኑ ወዳጅ ዘመዶችን፣ የሰላም ፓርትነሮችን በዚህ ጉዳይ ላይ እንዲሳተፉ ሀሳብ ይዘን በመንቀሳቀስ ላይ ነን። ስለዚህ አሁን መጪ ቅዳሜ ላይ ኤፕሪል 26 ማለት ነው የገንዘብ ማሰባሰቢያ የራት ፕሮግራም ይኖረናል።
በዚህ ፕሮግራም ላይ የውሃ ጉድጓድ መቆፈሪያ የሚሆን ገንዘብ ይሰባሰባል ብለን እናስባለን። ስለዚህ እናንተም በዚህ ላይ እንድትሳተፉ ጥሪያችንን እናቀርባለን። እናመሰግናለን።